መጽሐፉ ስለ ኢየሱስ ነው የሚያወራው። ሃሌሉያ! እነዛ የመስዋዕት በጎች ሁሉ ስለ ኢየሱስ ለማውራት ነው። ቤተ መቅደሱ ስለ ኢየሱስ ለማውራት ነው። ሙሴ ስለ ኢየሱስ ለማውራት ነው። ሊቀ ካህኑ ስለ ኢየሱስ ለማውራት ነው። መልከ ጼዴቅ ስለ ኢየሱስ ለማውራት ነው። ሃሌሉያ! ይሄ ነቢያትን እና አብርሃምን ይጨምራል። ጻድቅ የለም ሁሉም ተሳስቷል። ሙሴን ይጨምራል። ጻድቅ የለም ሁሉም ተሳስቷል። ሁሉ በአዳም እንደሚሞቱ ይላል አንደኛ ቆሮንቶስ ምዕራፍ 15 ሁሉ በክርስቶስ ሕያዋን ይሁን። ይሰማል፣ ቀላል ይሰማል። እኔ እኮ በእኔ ለማለት ነው የገባሁት። በሱ ና ብሎ በከፈተልኝ በአዲስና በሕያው መንገድ በተመረቀ መንገድ እርቅ በሆነ መንገድ ገብቻለሁ። ይሄ ደሙን አቅልሎ ማየት፣ እርቁን አቅልሎ ማየት በጌታ በኢየሱስ መቃብር ስትሄዱ ሁሉም መቃብር ላይ የምታገኙ ሩጫዬን ጨርሻለሁ የሚል ነው። ጠጅ እየጠጣ ሞቶ ሩጫዬን ጨርሻለሁ። ይኸው መቃብሩ በሙሉ ሩጫዬን ጨርሻለሁ። አንደኛ የት ነው የሮጥከው? የቱ ጋር ነው? ምንድን ነው የጨረስከው? ደግሞ ይሄን የሚጽፈው ሰውዬው እኮ አይደለም፣ ዘመዶቹ ናቸው። ዛሬ ትምህርት ነው ያለኝ፣ ትምህርት ነው እንጂ መልእክት አይደለም። መቼስ ስለምን እንማራለን ብትሉ የታወቀ ምንድን ነው የታወቀው? ወይ ስለ እግዚአብሔር ነው የምንማረው፣ ወይ ስለ መዳናችን ነው የምንማረው። እኛ ስለ ቤት አሰራር አንማርም፣ ሌሎች ትምህርቶች አንማርም። የእኛ ትኩረት ወይ መዳናችን ላይ ነው ወይ አምላካችን ላይ። አሜን። ስለዚህ በመዳናችን ጉዳይ ላይ ደጋግመን ብንማር አይከፋም። በዚህ ጉዳይ እንማራለን። በጣም ጊዜን ለመጠቀም ሰዓቴን ላስጀምር። ሰዓቴ ሲያቆም አቆማለሁ። ትምህርት ስለሆነ ችግር የለውም፣ የትም ቦታ ይቆማል። በሰው ዘር ላይ የደረሰ ችግር ምንድን ነው? አንድ እግዚአብሔር የት ድረስ እንድንሄድ ነው የሚፈልገው? ሁለት ያንንስ እንድንደርስ የተፈለገውን ነገር እንዴት እጃችን ላይ ይገባል? ሶስት ሰው የሚባል ሰው ላይ ምን ደረሰ? የደረሰው ችግር ምንድን ነው? ያንን ችግር መጀመሪያ ዘርዝረን እንይዛለን። አንድ ሰው ከመታከሙ በፊት ምንድን ነው የታመመው ተብሎ በደንብ ምርመራ ይካሄዳል። መድኃኒት የመዋጡ ጉዳይ ይደርሳል። ግን መጀመሪያ ደም ይመረመራል፣ አልትራሳውንድ ይመረመራል፣ ኤክስሬይ ይነሳል። ካስፈለገ ነገሩ ድብቅ ከሆነ ሌላም አይነት ምርመራ ይደረጋል። ኤምአርአይ ምርመራ ይደረጋል። ከዛ በኋላ የሰውየው በሽታ ይታወቅ። ከዛ በኋላ ሐኪሙ ይሄን ዋጥ ይሄን አብ ይላል። ስለዚህ አሁን እኛ መዳን ያስፈለገን ምን ሆነን ነው? ምንድን ነው ችግራችን? ምን ታመምን? ምን ተቸገርን ሲባል ዋና ዋናዎቹን ጠቀስ አደረግን። የመጀመሪያው ችግራችን ሞትን ትሞታለህ ተብሎ ተፈርዷልና
ክፉና ደጉን የሚያሳውቀውን ዛፍ በበላህ ቀን ሞትን ትሞታለህ፣ በበላህ ቀን ሞትን ትሞታለህ ይላልና ዘፍጥረት 2:16 አዳምን በላ ሞተ። አዳም የተባለ በሙሉ ሔዋንን ጨምሮ በውስጥ ሞቷል፣ በመንፈስ ሞቷል። የመጀመሪያው ችግር ሞትን መሞት። እችን ጠቀስ ሳላረግ አላልፍም። በውስጥ ሞቶ በውጭ የሚኖር ሰው ብቻ። ሰው ማለት የሚገርም እግዚአብሔር ፍጥረት ነው። የሚገርም ድንቅ ፍጥረት፣ ብቸኛ በሰማይና በምድር በአንድ በኩል ሞቶ በአንድ በኩል የሚኖር ሰው ብቻ። ሞት በውስጥ አለ። ውስጥ ያለው ማንነት ሞቷል። እግዚአብሔር እፍ ብሎ የሰጠው መንፈስ ሞቷል። ከአፈር የተሰራው ስጋ፣ ደም፣ አጥንት ግን ይኖራል። ሰው ኃጢአት ሲሰራ በስጋው አይሞትም፣ በውስጥ ሞቷል። አዳም ኃጢአት ከሰራ በኋላ ኤግዛክትሊ ስንት ዓመት እንደኖረ አላውቅም፣ ግን በድምሩ 930 ዓመት ነው በስጋው። ስለዚህ ምን ችግር ገጠመ? በውስጥ በመንፈስ ሞተ። አንድ ሁለተኛ፣ በመንፈስ ከሞተ በኋላ ቀጥሎ ተባረረ፣ ከገነት ተባረረ። ተባረረ እግዚአብሔር ከሚጎበኝበት ገነት ተባረረ፣ እግዚአብሔር አስወጣው ይላል። ሁለተኛው ችግር ይሄ ነው። ተባረረ። የተባረረ ሰውዬ ነው የወለደ። በዛ በተባረርንበት ቦታ ነው የወለደ። ስለዚህ መባረሩ ጽኑ ነው። እግዚአብሔር በአብርሃም በኩል የግርዘት ቃል ኪዳን ሰጥቶ የተገረዘ የኔ ይሆናል ቢልም የተገረዙ እስራኤሎች የተሰጣቸው የመገናኛው ድንኳን ባለ ጥል መጋረጃ ነው። እስራኤል የእግዚአብሔር ነው ቢባልም ጥሉ አለ። ከዛ በኋላ በኢየሩሳሌም የተሰራው ቤተ መቅደስ ባለ ወፍራም መጋረጃ በእግዚአብሔርና በሰው መሃል ጥል መኖሩን የሚያሳይ አዳም ከነዘሩ የተባረረ ጥል ቁጣ ስለመኖሩ የሚያሳይ ማስረጃ። ሁለተኛው ችግር ይሄ መባረር። ሶስተኛው ችግር የባህሪ ውድቀት። አዳም ከነዘሩ ኃጢአት ሙሉ ሰውነቱን የወረረው። ስለዚህ ሮሜ ምዕራፍ 3 ላይ ጻድቅ የለም አንድ እንኳን የለም፣ ሁሉም ተሳስቷል፣ በአንድነትም የማይጠቅሙ ሆነዋል። ይሄ ነቢያትን እና አብርሃምን ይጨምራል። ጻድቅ የለም ሁሉም ተሳስቷል። ሙሴን ይጨምራል። ጻድቅ የለም ሁሉም ተሳስቷል። ኃጢአት የሌለው ሰው የለም የለም። የእነ አብርሃም ይቀንሳል ግን አለ። የአዳምም ቢሆን አንድ እኮ ነው። አንዷም ብትሆን ያው ነች፣ ትገላለች አንዷ። የኔ ትንሽ ነው የምትሉ ሰዎች ትንሹ ይገላል። ሶስተኛው የባህሪ ውድቀት። ኃጢአተኛ እኛ ላይ የተጠናወተ ከእኛ ጋር ግጥም ብሎ የተሰፋ ልክ እንደ እጅ፣ እንደ እግር፣ እንደ ሳምባ፣ እንደ ኩላሊት ከእኛ ጋር የተጣበቀ የኃጢአተኝነት ባህል። ይሄ ሶስተኛው ችግራችን።
ምን ሆነ? አዳም ሞትን ሞተ። 2 ተባረረ፣ ጥል ሆነ በሰውና በእግዚአብሔር። 3 ኃጢአተኛ ሆነ። 4ኛ ከአጋንንት ስልጣን በታች ወደቀ። አዳም ሲፈጠር ዘፍጥረት ላይ ምዕራፍ 1 ላይ እግዚአብሔር በሰማይና በምድር ያሉትን ፍጥረት በሙሉ ግዙ ብሎ ነበረ ስልጣን የሰጠው። ከዛ ትንሽ የአእምሮ የብስለት ልዩነት አለና በጣም በሚገርም ማታለል መጥቶ ከስልጣን አወረደ። አሁን ችግራችን ወረድን ከስልጣን። ስንፈጠር ባለስልጣን ነበር። ኃጢአት ስንሰራ ወረድን ከስልጣን። በሚገርም ጥበብ በሞላበት መንገድ መፈንቅለ መንግስት ተካሄደ። አዳም ወደቀ፣ ሰይጣን ባለስልጣን ሆነ። ከዚህ የተነሳ በብሉይ ኪዳን ላይ አንድ ሰይጣንን ያወጣ ሰው አንድ ዳዊት ጎልያድን ሰው የሆነውን ጎልያድን ይገላል እንጂ ሰይጣን አይነካም። ሙሴ ሰው የሆነውን ፈርዖንን ይዋጋል እንጂ አንድ ሰይጣን አይነካም። አብርሃም የሶዶም ነገስታትን ሄዶ ይዋጋል እንጂ አንድ ሰይጣን አይነካም። አለቃ አራተኛው ችግራችን ከሰይጣን በታች ወደቀ። አሁን እንግዲህ ከዚህ ችግራችን ሌሎች አነስተኛ ችግሮች አሉ። ይሄ በሽታው፣ የኑሮ ጉስቁልናው ምናምኑ አብሮ ከመውደቅ ጋር አብሮ የመጣ ነው። አሁን ዋናዎቹ ላይ እናተኩር። እነዚህ አራቱ ሞት፣ የባህሪ ውድቀት፣ ሞት፣ ከገነት መባረር፣ የባህሪ ውድቀት፣ ከአጋንንት ስልጣን በታች መውደቅ። ከነዚህ ከአራቱ ችግሮች መዳን ነው። መዳን አሜን። ከነዚህ ከአራቱ ችግሮች መዳን ከነዚህ ካልዳን አልዳን። እሺ፣ ለዚህ መፍትሄው ምንድን ነው? ይህንን ድሮ የወደቀውን አዳም ሴሚናር መስጠት ነው? የማሻሻያ ፕሮግራም ማውጣት ነውን? ወይስ ሌላ ፕሮግራም እግዚአብሔር አለ? እግዚአብሔር ሌላ ፕሮግራም አለ። አሜን። ኤፌሶን ላይ እና ኤፌሶን ምዕራፍ 1 ኤፌሶን 1 የሚገርም እግዚአብሔር ብቸኛው የአብርሃም አምላክ እግዚአብሔር፣ የይስሐቅ የያዕቆብ አምላክ እግዚአብሔር፣ ከኔ በቀር ሌሎች አማልክት አይሁንልህ ያለ እግዚአብሔር፣ ይሄ አንዱ እግዚአብሔር ኤፌሶን 1 ላይ እንደዚህ ነው። ኤፌሶን 1:4 1:4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። አሜን። ይሄ ሁሉን የሚችል እግዚአብሔር አዳም ከወደቀ በኋላ አይ ተበላው ብሎ ነው ወይስ ዓለም
ሳይፈጠር በሉ እስቲ ሰማይ ሳይሰራ ምድር ሳይሰራ የሚወድቀው አዳም ሳይሰራ ሌላ ፕላን ቢ አስቀምጦ አሜን ፕላን ቢ እዚህ አስቀምጦ ነው አዳምን የፈጠረው። ዓለም በበስቲ ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። አሜን። በአዳም ወደቅን፣ በክርስቶስ ተመረጠ። አሜን ሃሌሉያ። ሁለተኛ ጢሞቴዎስ ላይ ከፈትና ይሄ ብቸኛው እግዚአብሔር በክርስቶስ መረጠ። አሜን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 8 ጀምሮ ይላል፣ እንግዲህ በጌታችን ምስክርነት ስለ ኢየሱስ ስትመሰክር ወይም በእስረኛው በእኔ አትፈር፣ በእኔም አትፈር፣ በክርስቶስም አትፈር። አሜን። አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረን መከራን ተቀበል። ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። አሜን። ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። በተስፋ ደረጃ ከዘላለም ዘመናት በፊት ተሰጠን። አሁን በሱ መምጣት በተግባር ታየ። አሜን። የኛ መዳን በጎበዝ ሰው በኩል የሚቻል አይደለም። ይቻላል፣ በክርስቶስ ብቻ ይቻላል። አሜን። ይሄ አንዱ እግዚአብሔር የአብርሃም አምላክ እግዚአብሔር እንደዚህ ሊያድነን ፕሮግራም አረገ። አሜን ሃሌሉያ፣ በደንብ ሃሌሉያ። ይህ አይነት ፕሮግራም ያለው ብቸኛው የአብርሃም አምላክ ነው። ሌሎቹን ተዋቸው፣ ፕሮግራምም የላቸውም፣ መስራትም አልሰሩም፣ መፍጠርም አልፈጠሩም፣ ኤና ቢ ፕላንም የላቸውም። ስለሌላ እኛ ብዙ ወቀሳም እናወራ፣ ስለማይችል ምን እናወራለን? ስለሚችለው ነው እንጂ የምናወራ። ሃሌሉያ በደንብ ሃሌሉያ። ችግሮቻችንን መሞት፣ መባረር፣ የባህሪ ውድቀት፣ ከሰይጣን ስልጣን በታች መውደቅ፣ ይህንን ሰው ትሬን አድርጎ ሰው አስተምሮ ከዚህ ችግር መውጣት አይቻልም። ለምሳሌ ለአሚን ልውሰድ። ሰው በሙሉ በውስጥ ሞቷል። በውስጥ የሞተ ሰው ለሌላው ሰው ሕይወት ይሰጣል አይሰጥም? ስለዚህ መጽሐፍ ቅዱስ ሁሉ በአዳም እንደሚሞቱ ይላል። አንደኛ ቆሮንቶስ ምዕራፍ 15 ሁሉ በክርስቶስ ሕያዋን ይሁን። ሃሌሉያ አሜን አሜን ሃሌሉያ በደንብ ሃሌሉያ በደንብ ሃሌሉያ። እኛ ደግሞ አሕዛብ እግዚአብሔር አንድ መሆኑንም አናውቅም። እግዚአብሔር አንድ መሆኑን አናውቅም። ብዙ ነው ስናመልክ ነበር። ማዕድ ባለ ዛፉ፣ ባለ ወንዙ፣ ባለ ክንፉ፣ ባለ ሚበረው፣ ባለ መልአኩ፣ ባለ ምናምን ያንን ነው ምናምን። ከእኛ እስራኤል በምን ይበልጣል ብትሉ የሚመለከውን ያውቃል። አሜን ሃሌሉያ። የሚመለከውን እግዚአብሔር ያ
እኛ ደግሞ የሚመለከውን እግዚአብሔር አናውቅም። እነሱ የሚመለከውን እግዚአብሔር አውቀው ይሄ የሚመለከው እግዚአብሔር በምን እንደሚያድን ደግሞ ሰምተዋል። እኛ ደግሞ ገና ሰሞኑን ነው እግዚአብሔር አንድ ነው የሰማን። ከጣዖታት ከምኑ ከባህሩ ከወንዙ ከ77ቱ ከባለ 4ቱ ገና ሰሞኑን አንድ ነው አለ። ይሄ አንዱ በክርስቶስ እንደሚያድን ደግሞ ግራ ገባ። ሰሞኑን ገና አንድ ነው ያለ። እነሱ የዛሬ 3000 ዓመት በፊት ከኔ በቀር ሌሎች አማልክት አይሁንልህ ብሏቸው አዎ ብሏል። እኛ ሰሞኑን ነው ዘጸአት 20 ያነበብን። ሰሞኑን ገና አንብበን እግዚአብሔር አንድ ነው። አሁን እግዚአብሔር አንድ ነው ብለን ቆመናል። እግዚአብሔር በክርስቶስ ያድናል። ምን አሁን እዚህ ጋር ደርሰን አይናችን ገና ብልጭ ብልጭ እያለ እስራኤል እግዚአብሔር አንድ ነው ብሎ አምኖ እነዛ አራቱን ነገሮች አልቻለም። ሞት እንደሆነ ነው፣ ጥሉ እንዳለ ነው፣ ሰይጣን የተጫወተበት ነው፣ የባህሪ ውድቀት እንዳለ ነው። አንድ ነው ብሎ ምንም ለውጥ አላሳየም። እኛ ገና ሰሞኑን አንድ ነው አለ። ከዛ ቸርች መጣን፣ አንድ ነው አለ፣ ቶኮአል፣ ዋሂዳል። ኃጢአቱን እምቢ አለ። አንተ በጀስ ኃጢአት ብንለው እምቢ አለ። በየሳምንቱ ይሰበካል። በወኔ ሃሌሉያ እንላለን። ሀብቶና ትኩስ ሆነን ወደ ቤት እንሄዳለን። ከዛ በኋላ ኃጢአቱ እነዛን እምቢ እንዳለ እኛንም እምቢ አለ። ለምን እምቢ አለ? እኛ እግዚአብሔር አንድ ነው ብለን ይህን አዳምን አሰልጥነ ነው ለመዳን እየሞከርን ስለሆነ በአዳም አይዳንም። በአዳም ይዳናል። ድግም ይሄ አንዱ እግዚአብሔር በማን መረጠን? በክርስቶስ መረጠን። ድገም ውስጥ በክርስቶስ መረጠን። ቅዱሳንና ነውር የሌለን የምንሆነው በክርስቶስ መረጠን። በአዳም ወይስ በክርስቶስ? እሺ፣ በአዳም ዘር ውስጥ ሆነን ሙሴ እንኳን ብንሆን መውደቃችን አይቀር። በአዳም ያለ ሙሴ ይወድቃል። ወደቀ። በአማርኛ በደንብ ማይገልጽ ከሆነ በኦሮምኛ ኩፍር። በኦሮምኛ በደንብ ካልገባችሁ በእንግሊዝኛ ፌል፣ በፈረንሳይኛ ቶምቤ። በአዳም አይቻልም። የፈለገ እግዚአብሔርን አፍ ለአፍ ያናገረ አዳምን ቢሆን መውደቁ አይቀርም። ወርቆ ተመስገን በሉ፣ ሃሌሉያ በሉ። እሺ፣ እንደዚህ የሆነውን የአዳም ዘሮችን የት እንድንደርስ ነው የሚፈልገው እግዚአብሔር ቢባል ቅዱስና በሉ እስቲ ነውር የሌለው የሚቀበለው ምን አይነት ነው? ቅዱስና በሉ እስቲ ነውር የሌለው። እንዴት እንሆናለን? እንዴት እንሆናለን? እንዴት ቅዱስና ነውር የሌለው እንሆናለን? አንድ አይቻልም። አንድ አይቻልም። አንድ ኃጢአት አይቻልም። አይቻልም። አሸጋሽቶ አያርምም። ከመቶ አሸጋሽ እንደው ትንሽ እንደው በምሕረቱ በምንልበት በታምራቱ ሸፈንፈና አያረግም።
አያረግም። ይሄ ለአንድ ኃጢአት አዳምን የወረወረ እግዚአብሔር አልተለወጠም። አሜን በሉ። ዛሬ ከከበዳችሁ ምንም ማሻሻያ የለውም። ነጯን ተናግሮ በመሸበት አድሮ አንተ ደግሞ ሀርድ ታወራለህ። በቃ አለው ሸፈንፈን መጨረሻ ላይ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ብሎ እየጠበቀ ነው። አሜን በደንብ አሜን። ሃሌሉያ በደንብ ሃሌሉያ። እና ታዲያ እዛ ድረስ እንድንደርስ ነው የሚፈለገው። አዎ እንዴት እንችላለን? በክርስቶስ በሉ እስቲ ድገሙ እስቲ። በአዳም ምንም ተስፋ የለም። በክርስቶስ በሉ እስቲ። ከሞት እንነሳለን በሉ። ባህሪያችን ይቀየራል። በአጋንንት ላይ ስልጣን ይኖረናል። ሃሌሉያ በደንብ ሃሌሉያ በደንብ ሃሌሉያ። ስለዚህ ትንሽ የመካከሩ ነበር እነ ጳውሎስ በሕግ ስለሚገኝ ጽድቅ ብጠይቁኝ ያለ ነቀፋ ነበር ማለት። ነገር ግን ክርስቶስን አገኝ ዘንድ ለእኔ ረብ ጠቃሚ ነች ብዬ ያስኳትን ጣል። አሁን ትንሽ ጽድቅ የምትችሉ ጣሏት። እሷ ያኛውን ውሰዱ። አሜን። እኔ የጨዋ ልጅ ነኝ። ጨዋ ቆጥጦ ያሳደገኝ እሱ ለሰፈር ነው፣ ለሰማይ አይደለም። ተመስገን ተመስገን። ሃሌሉያ። ችግሮቹን ደጋግመን እንያዝ። እሺ ከዚህ ችግር እንዴት እንላቀቃለን? አንድ ለሞት ችግራችን ህይወትን ማግኘት። አሜን። እና ኤፌሶን ምዕራፍ 2 ለሞት ችግራችን ህይወትን ማግኘት። ኤፌሶን ምዕራፍ 2 ኤፌሶን ምዕራፍ 2 ከ5 እስከ 9 ምዕራፍ 2 ከ5 ጀምሬ አነባለሁ። ሁለት ከ5 እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። አሜን በደንብ አሜን። እሺ እንቀጥል። አሁንም አንደኛ ዮሐንስ ምዕራፍ 5 አንደኛ ዮሐንስ ምዕራፍ 5 ያለብን ችግር ውስጥ ሞቷል። ያ የሞተው ህይወት ማግኘት አለበት። ስልጠና ሳይሆን ሞት ነው የገጠመን። ስለዚህ ስልጠና አይደለም የሚያስፈልገው። አንደኛው ዮሐንስ ምዕራፍ 5 ቁጥር 9 ጀምሮ ችግራችን አለመሰልጠን አይደለማ፣ ችግራችን መሞት ነው። ቁጥር 9 የሰው ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለ። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርን ራሱ እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው።
ዮሐንስ 10 ከመጣሁ እኔ የመጣሁ ሕይወት እንዲሆንላችሁ። ዮሐንስ ወንጌል ምዕራፍ 10 ሕይወት ከሱ የሚገኝ ነው። እኛ ውስጥ የሞተውን ትሬኒንግ ብንሰጠው ጥቅስ ብናስተምረው አይድንም። ሕይወት ማግኘት አለበት። ሕይወት ደግሞ ኢየሱስ ላይ ነው ያለው። አሜን። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ቁጥር 10 ሌባው ሊሰርቅ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣ። አሜን። እኔ የመጣሁት ሕይወት እንዲሆንላቸው እንደገና እንዲበዛላቸው መጣ። ሕይወት እኛ ጋር ሲመጣ በምን ይታወቃል? ሕይወት ሲመጣ ብርሃን ይበራል፣ ቅድስና ይመጣል። የጽድቅ ብርሃን የቅድስና ብርሃን ይበራል። ዮሐንስ ወንጌል ምዕራፍ 1 ዮሐንስ 1 አሁን አንድ ሰው እኔ ሕይወት አግኝቻለሁ በቃ እስቲ ምስክሩን አምጣ። 1:5 በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሕይወት ወደኛ ሲገባ ብርሃን ነው የሚሆነው። ሃሌሉያ። አንድ ሰው ኃጢአት እያሰቃየው ሕይወት አግኝቻለሁ፣ ኧረ እባክህ ትቀልዳለህ። ሕይወት ወደኛ ሲመጣ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማ አላሸነፈም። ሃሌሉያ። ሁሉ ሰው እኔ ሕይወት አግኝቻለሁ በቃ ሃሌሉያ። ቤታ ሕይወት እኮ የሚታይ ብርሃን የሆነ ሕይወት እኛው ሲገባ ብርሃን ይመጣል፣ ቅድስና ይመጣል፣ ጽድቅ ይመጣል። ሐዋርያት ብርሃን ባይኖራቸው ሕይወት የላቸውም። አሁን ጳውሎስ በቴስታ ሚል ቢሆን ኖሮ ሕይወት ውሸት ብርሃኑ ይወጣል። ቴስታ ግባ ነው እያለ የሚከተለኝ የሕይወት ብርሃን ይሆንለታል። አሜን። ያቺ በኃጢአት የተያዘችውን ዮሐንስ 8 ላይ ያለችዋን ሴትዮ ይዘው አመጧትና እቺ ሴትዮ ስታመነዝር እጅ ከፍንጅ ያዝናል። አንተ ምን ትላለህ? ዝም አላቸው። ዝም ሲላቸው እኮ ዝም ብሎ ይሻል። ምን ትላለህ ብሎ ጎረጎረ። ከእናንተ ኃጢአት የሌለበት ይውገራታል። ኃጢአት የሌለ እንዲያመልጡ ደግሞ ቸራረ ሰው ደግሞ ሰው እንዲፍትት ብሎ ካየ አይሄድም። ጎንበስ አለላቸው አላየንም ብለው ከዛ ሁሉም ሲሸሹ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ሃሌሉያ። ለሕይወት ለሞት ችግሩ ሕይወት በሉ እስቲ። ለሞት ችግር መድኃኒቱ ሕይወት። ሕይወት ደግሞ ያለው ኢየሱስ ብቻ ጋር ሕይወት ተገለጠ፣ እኛም አይ አንደኛ ዮሐንስ ምና ሕይወት ተገለጠ። አሁን እኛ ሲሪየስ ነገር ላይ ያለን ለእንጀራ ምናምን አሜሪካ ነገር መተና እንጀራዋን በግማሽ እንጀራ በግማሽ ሕይወት ሳንይዝ ዕድሜ እንዳይ እየታገል ኃጢአት እያነቀ 6 ቀን በከባድ የኃጢአት ትግል ቆይተን ፓናዶል እሑድ ተወቅተን ይሄ አንድ ፔን ተወቅተን
አይዟችሁ ጌታ አለ አይዟችሁ ነው ተብሎ ትንሽ ይሻለኛል። የሚሻለኝ አይደለም ሕይወት ማግኘት። ሕይወት ተገለጠ፣ እኛም አይ ከአብ ዘንድ የነበረው የዘላለም ሕይወት አይ አንድ ሰውዬ ነው የመጣው ወይስ ሕይወት ብሎ ተገለጠ፣ እኛም አይ እንመሰክርም። አሜን። የሰው ችግር አንደኛው ሙት መሆን በውስጥ ለዛ መድኃኒቱ ኢየሱስ። አሜን ሃሌሉያ። በደንብ ስሙን። ይህን መጽሐፍ ማጥናት ሕይወት አያመጣም። ዮሐንስ ወንጌል ምዕራፍ 5 ነው። አንዳንድ ሰው በጥቅስ ተሞልቷል፣ ሕይወት የለውም። ጥቅሱ እኮ ስለ ኢየሱስ ነው የሚያወራው እንጂ ጥቅስ አጥንተህ የጥቅስ ላይብረሪ እንድትሆን አንደኛ ዮሐንስ ወንጌል ምዕራፍ 5 ይቅርታ 5 ከቁጥር 39 እናንተ በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱንም ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ይህም መጽሐፉ ስለማን ነው የሚያወራው? ስለ ኢየሱስ። መጽሐፍ አጥንቶ መጽሐፍ ላይ መቅረት ክልክል ነው። መጽሐፍ አጥንቶ ኢየሱስ ጋር መድረስ። አሜን ቦታ አሜን ሃሌሉያ ቦታ አሜን። መጽሐፍ አጥንቶ መጽሐፍ ላይ መቅረት ነው ወይስ መጽሐፍ አጥንቶ ኢየሱስ ጋር መድረስ? መጽሐፍ በሙሉ ስለሱ ነው የሚያወሩት። አሜን አሜን። አይሁድ ምን ይዘው ቀሩ መሰረት? መጽሐፍ ይዘው ቀሩ። አብራቸው የተከፈተላቸው ኢየሱስን አገኙ። አሜን በረባ አሜን 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 ሃሌሉያ ሃሌሉያ አራበረም ሃሌሉያ። አሁን ለምሳሌ ስለ ፓስተር ማርቆስ የሚያወራ መጽሐፍ አጥንታችሁ ቁመቱ እንደዚህ ነው፣ እንትኑ መላጣው እንዲገባ ያለ እንትን ምናምን ነው፣ ቀጠን ያለ ነው፣ እንደዚህ ነው፣ ልጆች አሉ ምናምን የሚል አነበባል። አጠና ማርቆስ መጣ። ያጠናችሁት እሱን ለማወቅ አለ። ይኸው መጣ ማርቆስ ይመጣ ብትሉ እና ዝም ብላችሁ ሌላ ቦታ ቋቋችሁ መላጣ ነው፣ ረጅም ነው፣ ቀጭን፣ መላጣ ነው፣ ረጅም ነው፣ ቀጭን፣ ማርቆስ መላጣ ነው፣ ረጅም ነው፣ ቀጭን አብላችኋል። መጣ ይኸው ማርቆስ። መጽሐፉ ስለ ኢየሱስ ነው የሚያወራው። ሃሌሉያ። እነዛ የመስዋዕት በጎች ሁሉ ስለ ኢየሱስ ለማውራት ነው። ቤተ መቅደሱ ስለ ኢየሱስ ለማውራት ነው። ሙሴ ስለ ኢየሱስ ለማውራት ነው። ሊቀ ካህኑ ስለ ኢየሱስ ለማውራት ነው። መልከ ጼዴቅ ስለ ኢየሱስ ለማውራት ነው። ሃሌሉያ። እንዲገባቸው በጥናት በምሳሌ በሙሉ አድርጎ ስለ ኢየሱስ ነገራት። መጣስ እሱ ሲመጣ አሁንም ትቶ በጉ መቅደሱ ስለዚህ እንዲህ አለ፣ በመጽሐፍ ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው። መጽሐፍትንም ያስተውሉ ዘንድ አእምሯቸውን ከፈተ። መጽሐፍ እንድናስተውል አእምሮ ሲከፈት ትርጉሙ እንዲህ ነው። ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ንስሐና የኃጢአት ስርየት ይሰበካል። አሜን ሃሌሉያ። ሰው የገጠመው ችግር ምንድን ነው? ሞት። ለዚህ መድኃኒቱ ምንድን ነው? ሕይወት። ሕይወት ከየት ይመጣል? ከኢየሱስ። እኔ ሕይወት ነኝ፣ እኔ ትንሣኤና ሕይወት። ሃሌሉያ ሃሌሉያ። ኢየሱስን ማግኘት ብሉስ ይኸውላችሁ በሐዋርያት ሥራ ዘመን ላይ ሰው አሁን ቆርኔሌዎስ መልአክ አናገር ያለው ምናምን አለ።
መልአክ ማናገሩን ተውና ተጠምቀን እሱን አግኝ። ምን ተጠምቀን እሱን አግኝ። ጉድ ነው። መገለጥ አግኝቻለሁ እኔን መልአክ አናገረው። ጥሩ ና ተጠምቅ። መልአክም ሆነ መጽሐፍ የሚያወራው ስልሱ። አሜን በደንብ አሜን በሉ። ሃሌሉያ በሉ። ሐዋርያት ሥራ ምዕራፍ 18 ላይ ደግሞ የእግዚአብሔርን ቃል ተረድቶ በመንፈስ ይቃጠል ነበር። ዝም ብላ አትቃጠል፣ ከበፊት ይልቅ ገለጡለትና ተጠመቀ። እኛ ደቀ መዛሙርት ነበር ምናምን አለ። ኦኬ ደቀ መዛሙርት የሆናችሁ እኮ ኢየሱስን ለማግኘት ነው። ለንስሐ ኢየሱስን ለማግኘት መታጠቢያ ነው የተጠመቃችሁት። አሁን ተጠመቁና ክርስቶስን ልብ። ሐዋርያ ጳውሎስ ቀጥታ እኔ አናግሬዋለሁ ከሰማይ ድምፁን ሰምቻለሁ። ድምፁን መስማት አይጠቅምህም፣ የሚጠቅመን እሱ መልበስ ነው። አሁንስ ለምን ትዘገያለህ? ተነሳና ተጠመቅ፣ ከኃጢአትህ ታጠብ። ምንም ይሰበክ ሕይወት አግኝ። ሰማይ ይታጠብ፣ ከሰማይ እግዚአብሔር ያናግርህ በድምፅ። እሱ አይደለም የሚጠቅምህ፣ ልበሰው። ክርስቶስን ልበስ፣ ሕይወትን አለ። አሜን 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 ሃሌሉያ ሃሌሉያ። ልጁ ያለ በሉት፣ ልጁ ያለ በሉት። እንዴት ነው የሚኖረን? በጌታ በኢየሱስ ስም ስንጠመቅ ክርስቶስን ለብሰናል። አሜን። ውስጥ ያለው ነፍሳችን ክርስቶስን ለብሰናል። መንፈስ ቅዱስ ስንሞላ ክርስቶስ በእኛ ገባ። አነብላችሁ ሮሜ ምዕራፍ 8 ከሥላሴዎች አንዱ እኮ አለ እኛ ጋር የሚገባው ክርስቶስ ነው የሚገባው። ጌታ መንፈስ ሆኖ እኛ ውስጥ ይገባል። ሃሌሉያ። በደምብ እናነባለን። ሮሜ ምዕራፍ 8 ሮሜ 8 ቁጥር 9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ። የክርስቶስ መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ቅድም መንፈስ ቅዱስ መሞላት አለ። አሁን ግን ቀጥሎ ምን አለ? ክርስቶስ በውስጥ በእናንተ ውስጥ ቢሆን መንፈስ ቅዱስ ስንሞላ ክርስቶስ እኛ ውስጥ። አሜን ባባ አሜን ሃሌሉያ ባባ ሃሌሉያ አራባራም ሃሌሉያ ባባ ሕይወት የሚሰጠን ደጅ ቆሞ ነው ወይስ ውስጡ ነው? ሊገባል እስቲ ሃሌሉያ አነብላችኋል። ወደ እናንተ እመጣለሁ በእናንተ ውስጥ መኖሪያ አደርጋለሁ። ይሆን ውስጥ ጌታ ሆይ ና እኔ ውስጥ። አሜን አሜን። ና እኔ ጌታ እኔ ተጠማሁ፣ ድካም አሸገረኝ፣ ስጋም አሸገረኝ። እባክህ እኔ ጌታ እኔ ውስጥ ግባ። ሃሌሉያ ሃሌሉያ ኦራም ሃሌሉያ ኦራም ሃሌሉያ። ክርስቶስ እኛ ውስጥ ያድራል። ክርስቶስ እኛ ውስጥ ያድራል። ስለዚህ እኛ ውስጥ ሲያድር ወንድ የለም ሴት የለም፣ ባሪያ የለም ጨዋ የለም፣ አይሁዳዊ የለም የግሪክ ሰው እናገላለን። እኛ ያን ጊዜ ነው ወንድ የለም ሴት የለም። ቆይ ስሙ፣ ወንድ የለም እንዴ አውቃችኋል እናንተ? ወንድ የለም ትላላችሁ። ይሄ ሁሉ ሲማማላ ውስጥ ያለው በመንፈስ ውስጥ ያለው ወንድም አይደለም ሴትም አይደለም፣ የግሪክ ሰውም አይደለም አይሁዳዊም አይደለም፣ ክርስቶስ
ክርስቶስ ውስጥ ያለ ውጭ ወንድ አለ ነው ጤና ሴቶች አሉ ጸጉራሞች ውስጥ ግን ምን ድገማት ውስጥ በገባው በክርስቶስ በኩል ወንድ የለ በሉት ሴት አሜሪካ የለም ኢትዮጵያ የለም ላቲኖ የለም ሜክሲኮ የለም አሜን እንዲሁ ዝም ብለን በቃ ላቲኖ የለም አይ ካጋባ ምን እሱ ውስጥ ካለ በውስጥ ሀዲያ የለም ከምባታ የለም ምን ወላይታ የለም አማራ የለም ኦሮሞ የለም ትግሬ የለም በውስጥ 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 ሰውነታችሁ በኃይል እንድትጠነክሩ ይላል። በውጭማ እናረጃለን ምንም ነው የምንጠነክሩ። አሁን እኔ ጉልበቴ የረከበ ነው ወሬ ነው የምንጠነክሩ። በውስጥ በሉ ወንድ የለም ሴት የለም አይሁዳዊ የለም የግሪክ ሰው የለም ባሪያ የለም ጨዋ የለም። ተመስገን። እስቲ በውስጥ አንድ ነን የምትሉ መንፈስ ቅዱስ ከተሞላችሁ፣ ካልተሞላችሁ አንድ አይደለም። ስለዚህ ተው። ሰላም ነው። አንድ ነገር ስሙ። ሰው ትንሽ ሽበት ጣል ካረገበት መፍራት የለም። መፍራት ያቆማል። ለምን? ምን ታረጉታላችሁ? ምን ታረጉታላችሁ? ሚስት አንሰጥህም እንዳትሉ አይፈልግም። አማች አንሆንህም ብትሉ ተውት ነው። ምን ታረጉታላችሁ? ስራ እናስገባ ብትል አልገባም። ምግብ አንጋብዝ የምትሉ ድሮም ትንሽ ቂጣ በልቼ ነው የምውለው ማለት አልፈልግም። ስለዚህ ቅጣ አርጌ ነጣን ሰብካል። ሃሌሉያ አረባ ሃሌሉያ የሰው ችግሩ ምንድን ነው? አንዱ ህይወት አጥቷል። ህይወት ኢየሱስ ብቻ። አሜን። እኔ ህይወት ነኝ። ምን እኔ ህይወት። ማንም የተጠማ ቢለው ህይወት የተጠማ ማንም ቢለው ወደ እኔ ይምጣና ይጠጣ። እኔ ምንጭ። ሃሌሉያ ሃሌሉያ። እስቲ እሱን ለማግኘት የምትፈልጉ አሜን ሃሌሉያ። እግዚአብሔር በኑሮ ይባርከን። ግን በኑሮ ብቻ ተባርከን ምንም አይጠቅመንም። ሰው ዓለምን ሁሉ ቢያጠፍ ነፍሱን ግን ቢያምር ምን ይጠቅማል? በቃ አሜሪካኖችም ቀሩ። እናንተ የአሜሪካ ባለቤት ሆናችሁ ምን ታመጣላችሁ? እድሜ በግድ ጎትቶ ይወስዳችሁ። ጎትቶ 28 ክፍል ያለው ቤተ መንግስት ሰርታችሁ ኋላ እድሜ በግድ አንድ ጠባብ ክፍል ውስጥ ቁጭ ያደርጋል። ምን ታደርጉታላችሁ? ያኛው ሸረሪት ይሞላል። ስለዚህ በመጠን ኑሩ፣ ህይወት አግኙ። ሃሌሉያ በደንብ ሃሌሉያ። አረበዳሙ ሃሌሉያ። ህይወት ይኸውልህ አሜሪካ ነገር ውስጥ ትንሽ ናችሁ ምናምን አለ የሚወስነው ህይወት ያገኘ ስንት አትፎካከሩ ከኢትዮጵያ ጋር ዋራ እንሆናል። ምን ያለበት ህይወት ያገኘ ይኸው ትንሽ በቂ ነው። ለምን ያ ትንሹ ለሁሉ ይታይ።
ሰይጣን አይችለውም፣ ስጋ አይችለውም፣ ዓለም አይችለውም። የሚመራ ህይወት ነው ያለው። ቆሎሴ የሚመራ ህይወት። ድፍን ምድር ተሰብስቦ ቢቀጠቅጣችሁ ለድፍን ምድር ትጸልያላችሁ እንጂ ጌታ ሆይ እንጦሮጦስ ከተለው ወደዛ አጥፋለህ ዝም ትላለህ። ያንተ ህይወት ያገኙ ስለሆኑ እነ ጳውሎስ እየተቀጠቀጡ ይሰብካል። ቆይ አንዴ ስሙ እንጂ ደም እየፈሰሰ ቆይ አንዴ ልንገራችሁ ደም ሲቀምሶ እያለ የወረደ ቆይ አንዴ እንዴት እንደዳንኩ ልንገራችሁ። ህይወት ማለት እንደዚህ። እኛ እኮ ትንሽ ሰው በምላስ ነክቶን ወሮ በኢየሱስ እዚህ ሀገር ደግሞ አደገኛ ነው። ይሄ ጋንቤሪንግ መብት አለ። በተናደደ ቀን ሄዶ ምን የሚያክለውን ክላሽ ገዝቶ ነው የሚመጣው። መጣ በለው አዳም ሰውን ይቅርታ አርግ ቢባል አንገቱ ይቆረጣል እንጂ አያረግም። ይሄ ህይወት ነው ወይስ ሞት ነው? ለምን ሞት መሰላችሁ? አዟላ ይቅር እንድትሉ አዝዣለሁ። ህይወት ካለ እሺ ነው። አሜን ባለው ህይወት ያለው እስጢፋኖስ ሲገደል ጌታ ሆይ የሚሰሩትን ይቅር በላቸው። እነሱ ሳይጠይቁ እኮ አሁን እኛ ሰው እየለመነን አቅም ጠፍቶ ምን ነው እኛማ አይፈረድብን ማከና አካተና ይተናነቀ መስገን ሃሌሉያ። አሁን እንዴት መሰላችሁ? ምን ነው ህይወት ይሰጠናል፣ ቴስት እንላካለን። ከወደቀን እንደገና ሪፊል ይባላል፣ ሪቻርጅ አርግ። ተመስገን። ኢየሱስን ስናገኝ እንደ ኢየሱስ ያደርገናል። የበደሉትን በሙሉ ይቅር የማለት አቅም አቤት ከ50 ቀን በኋላ እየሰቀሉትን ስጦታ ይዞላቸው የሰቀሉት ተሰብስቦ ልክ አስገባ ነው ልክ አስገባ ነው ብለው ሲሰበሰቡ ለእነሱ ስጦታ ይዞ በኋላ 50 ላይ ማናቸው ህይወት ያገኘ ጳውሎስ አይሁድ ዘመኑን በሙሉ ነው የደበደቡ። ከዛ ስለ ወገኖቼ ስለሆኑ ስለ አይሁድ አልዋሽም፣ እውነት እናገራለሁ። እኔ እንኳን ጠፍቼ እነሱ እንዲድኑ እለምን እኔ አልዋሽም። እውነትም ህይወት ነው። አቤት ኢየሱስ አንተን የት ላግኝ? እንደዚህ የሚገርም ህይወት ውስጥ ለመኖር ሃሌሉያ በራም ሃሌሉያ ችግር አሁን እየተማርን አሁን ምሳት አልደረሰ ማለት ዛሬ ከሰዓት አይደለም። ስለዚህ ጌታ ሆይ ተመስገን፣ እንኳን ዛሬ ከሰዓት አልመጣህም። ተመስገን፣ ጠብቀኝ ትንሽ እስከምንስተካከል ስጠኝ፣ አትርፍ አፍስሰው። አሜን ባለው ሃሌሉያ ባለው በራም ሃሌሉያ ባለው እስቲ ጌታ ሆይ ህይወት ስጠኝ፣ እባክህ ህይወት ስጠኝ፣ ብርሃን የሆነ ህይወት ስጠኝ፣ ጨለማውን የሚችል ህይወት ስጠኝ። ሃሌሉያ የአሜሪካ ጨለማ የማይችለው፣ የአሜሪካ ሰይጣን የማይችለው፣ የአሜሪካ የጨለማ ጉልበት የማይችለው አሜን። ኦኬ ለሌላው ደግሞ ጊዜ እናንተ ፈጠን የሞት ችግር ህይወት ከኢየሱስ በማግኘት ይፈታል። አሜን ሃሌሉያ። ስለመባረር ደግሞ ተባረናል። ሁለተኛው ችግራችን ተባረር ጥል ይህን ችግር በኢየሱስ ደምና በኢየሱስ ሞት ተፈታ። እናንተ ምስቲ ቆላሲስ ላይ ወይ ኤፌሶን 2 አንብበን የሚገርም ነው። ይሄ ኤፌሶን የሚባል መጽሐፍ ተጠቅጥቆ ማአት ምስጢር ኤፌሶን 2 ላይ ነው።
እና በመና ቆላስይስ ላይ ደግሞ የመባረር ችግር በኢየሱስ ሞትና በኢየሱስ ደም ተፈታ። ምዕራፍ 2 ቁጥር 11 ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዛን ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችሁ። የኔ ጌታ አመሰግናለሁ። አሜን። እኛ የጣዖት አምላኪዎች ልጆች እኛ የተጣሉ በክርስቶስ ደም ቀርባችሁ። ደሙ እኔን ኃጢአተኛውን ቀጥታ እሱ ድረስ ይወስደኛል። ሃሌሉያ። ከኔ የሚጠበቀው በደሙ ማመን። በሉ እስቲ በደሙ ማመን። በደሙ ቀርባችኋል ይላልና እኔ ኃጢአተኛው ከነ ኮተቴ ደሙ ያቀርበኝ። አሜን። ሃሌሉያ ሃሌሉያ። ቆላስይስ ምዕራፍ 1 አሜን። የኔ አመሰግናለሁ። አመስግኑት ባካችሁ እስቲ። ሃሌሉያ። በእውነት የእኛ ጉባኤ ግማሹ በአምልኮ ማለት ያለበት፣ ግማሹ እሱ በመዘመር ቅኔ በመቀየር አንተ እንደዚህ አንተ ሰላሜ አንተ ሕይወቴ። ሃሌሉያ። ቆላስይስ ላይ ነው። ቆላስይስ ምዕራፍ 1 ቁጥር 10 እርሱም የአካሉ ማለት የቤተክርስቲያን ራስ ክርስቶስ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። በሰማይ ድሮ የሞቱትን አሁን በምድር ያሉትን በመስቀሉ ደም በውስጥ በመስቀሉ ደም ሰላም። በእኛ ችሎታ ወይስ በመስቀሉ ደም በውስጥ በመስቀሉ ደም ሰላም አድርጎ በሰማይ ወይም በምድር ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። አስታራቂው ራሱ ስታምን እርቁን ራሱ ያካሂድልሃል። አሜን። ራሱ ነው አስታራቂ። መታረቂያ ደም አቅራቢው ራሱ፣ አስታራቂው ራሱ፣ በመስቀሉ ደም ሰላም አድርጎ አድራጊው ራሱ። አንተ ገና ጥል ነው ብለህ ስትል እሱ ሰላም አድርጌያለሁ ብሎ ይነግራል። ኤፌሶን 2 ሚላ ርቀው ለነበሩትም ሰላምን የምስራች ብሎ ሰበከ። ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። ራሱ ነው የሚሰብክ ራሱ። አንተ ብቻ በር ክፈት እንጂ ጌታ ሆይ አንተ አስተካክል፣ ይሄ ልቤን አስተካክል፣ ማያምን ድንጋይ ልብ ነው ስበክ ብላችሁ ብትከፍቱ ይሰማል፣ ያሳል። ሃሌሉያ። በመስቀሉ ደም ሰላም አስደርገው ወይስ አንዱ ሰላምን ሰብኮ ወንስ ሰላምን ሰብኮ። ስለዚህ እንለምናለን ለዚህ አገር እኮ ምን ብለህ ጌታ ሆይ ነው ሰላምን ስበክ። ይሄ በድራግ ያለቀው ንገረን። ምንም እሱ ችግር የለውም እኮ እኛ ስናወራ እንጂ የማይሰማው እሱን እኮ ተጠግቶ ይነግራል። ያኔ የሚለው ሰው ቀጥ ማን ነው ጳውሎስ ላይ የመጣው? ራሱ ሳውል እያለ ራሱ መጣ። አንተ ኢየሱስ ሳውል እያለ ና ወደ አሜሪካኖች ሳውል እያለ ና። ማን ነው ጴጥሮስን የጠራው? ራሱ ነው። አሳ ያጠመደበት ጋር ሄዶ ራሱ ነው የጠራው። አንተ ጴጥሮስን የጠራ ኢየሱስ ና፣ አሜሪካኖችን ጥራ፣ ካናዳዎችን ጥራ፣ ና በመስቀል ደም ሰላም አድርገን ና።
ሐዋርያት ሥራ 2 ላይ የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። አንተ ጌታ ሆይ ሰላምን አድርግና ስበክና ተናገርና ሃሌሉያ እነዛ 120ዎችን ያመጣ ኢየሱስ ሆይ ና አምጣቸው። ከዚህ በረት ያሉ ሌሎች በጎች አሉ። እነሱን ላመጣ ይገባኛል ያልክ ኢየሱስ ሆይ አንተ ሁሉን ቻይ ና። ሙታን የሰውን ልጅ ድምፅ የሚሰሙበት ሰዓት ይመጣል። እርሱም አሁን ውስጥ የሞቱት የእሱን ድምፅ ይሰማል። አሜን። አዳኝም እሱ ነው፣ መምህርም እሱ፣ አምጪም እሱ ብሉት። አንድ የእኛ ስራ እኮ መለመን ቻዩን። ስለዚህ ሐዋርያት እንዲያ እኛ ለጸሎትና ለቃሉ እንተጋ። ትችላለህ። መስገን ሃሌሉያ። እሺ የተባረርነው እንዴት እንመለሳለን? በመስቀሉ ደም በውስጥ ሰላም ወደ እሱ እንመለሳለን። ዕብራውያን ላይ ከፈታል ብለን ዕብራውያን ምዕራፍ 10 እኔ ደካማው እሱ ጋር ገባለሁ። ዛሬ ይሄን የምታወሩ እኔ ደካማው እኔ ኃጢአተኛ እሱ ጋር ገባለሁ። ገብቼ ይኸው አንዳንድ ሰው ምን ያመሰለ እናንተ ጸልዩልን፣ እናንተ ወደ እግዚአብሔር ቀረቡ ትላለች። እንዴት በወረፋ ነው? በደሙ ከሆነ ሁላችን ይቀበሉ። እኔ ራሴ ይሰማኛል። እስቲ ድገም በረበረ እኔ ራሴ አጥፋቸው እኮ አይሰማኝም ስለምትል ሰው ምን ያይሰው እዚህ ለመውጣት ሁሉ ፈርቶ እኔ ራሴ ይሰማኛል ለማለት ትንሽ ከጎን ኢየሱስ ዛሬ አውጣችሁ እኔ ይሰማል። ከደሙ የተነሳ እቀርባለሁ። ወደ እሱ መግባት ተሰጥቶኛል። ጻድቅ ነው አልተባልኩም እኮ ወደ እኔ ና ነው። ዕብራውያን ምዕራፍ 10 ስምህ ለዘላለም ይባል። ኦ ተመስገን። ኳየር ባካችሁ በርቱልን። የሚገርሙ ምስጋናዎችን ወደ ሰማይ ስለ ደሙ፣ ስለ እርቁ፣ ስለ ማቅረቡ፣ ስለ ጸጋው፣ ስለ ማዳኑ፣ ስለ ሕይወቱ እንደ ጉድ የሆነ መዝሙር ዘምሩ። ስለ ሰው የሚዘምር መዝሙር እባካችሁ እግዚአብሔር ከአፋችሁ ያድርግ። ስለ ራሳችሁ የሚዘምር ስለ ራስ እኛ እያለን ማንም አይነካም። እነሱ አይዘምሩ። አገልጋዮች እያሉልን ማንም አይዘምሩ። ታሰርሳላችሁ። እነሱ አይዘምሩም። ስለሱ ይዘምራል። አቤት ይዘምራል። አቤት ቅኔ ተመስገን። እዛ ያልዘመርነው እኮ ሰማይ ሄደን እንዘምራለን። ሃሌሉያ። ምስጋና ስለ መፈጠራችን ገና ትኩስ ምስጋና ይሰጠዋል። ሃሌሉያ። በደምህ ከነገድ ከቋንቋ ከወገን ሁሉ ዋጅተህ ለአምላካችን መንግስትና ካህናት እንዲሆኑ አረጋቸው ተብሎ ይዘመርለታል። ሰላም ነው። እግዚአብሔር መዘምራን ያስነሳል። ተመስገን። ምንም አገልግሎት ማትችሉ ካላችሁ እባካችሁ ኳየር ግቡ። እዛ ግቡና አቀባሉ መዝሙር ይሰጣችኋል። ይቆጠርላችሁ። እኔ ወደዚህ እውነት እንደመጣ ምንም አልችልም። ድሮ ግን በጣም አጋንንት ያሰቃዩ በቃ ይሄ ዝም ብሎ ህልም ምናምን አለ ፊት ለፊት በአይን እንዲህ በስነስርዓት እንደዚህ ይዙ እኔም ይችው ህልም አለ ቀጫ ለዛ ላይ ዝም እየሞታለሁ እንዳቄት
እንዲህ በጣም ያስጨንቀኝ ነበር ሃይ ስኩል እያለሁ። ከዛ አንድ ቀን እንዲህ አለ ሳላክ ነው አንተ እግዚአብሔር ሆይ ከዚህ ካዳንከኝ አንዱና ውሸት እንዳይሆንብኝ ቆይ ከስራ ሰዓት ውጭ ከስራ ሰዓት ውጭ ያለውን ጊዜ ለአንተ ሰጥቻለሁ። ውሸት እንዳይሆንብኝ በቴፕ ቀዳሁ። እኔ ብረሳ ይሄ ቴፕ ያስታውሰኛል። ካሴቷን ሻንጣዬ ውስጥ ነው ይዤ ቢዞሩ ይሄ ካሴት እኔ ላይ ምስክር ነው። ከዛ መጣሁ ተጠማሁ። ያ ሁሉ ችግር ለቀቀ። መንፈስ ቅዱስ ተሞላሁ። ልባርኩ መንፈስ ቅዱስ የተሞላው ደቂቃ ላይ ያኔ ያወራኋትን ቦታና የራሴን ድምፅ መልሶ አመጣ። ከዛ በኋላ ምን ላድርግ እኔ ሰባኪ እንዳልሆን ምን ማለት ነው? እሺ ምን ላድርግ? ከዛ ወንድም ተክሌ ጠየቁ። እንዲህ ብዬ ለእግዚአብሔር ቃል ገብቻለሁ። ምን ላድርግ? ኳየር ግባሉ ምክገታ ምችልችለው አቃቀምቼ ሰላም ከዛ የተወሰነ ሲዘምር ደግሞ አንድ ቀን ክረምት ላይ ነው የነሐሴ ኮንፈረንስ ሲካሄድ አንድ እህት ቤት ሰርቪስ ውስጥ ነው የምኖረው። አንቀሸቀሸኝና ተናገረ። ምን ጌታ ኢየሱስ ጊዜን በሙሉ ሰጥቻለሁ። ከዛ ደነገጠ። አልመልሰው ሄደ። በቀደም አረጋት ትንሽ አልቆየሁም። ያቺ በስንት መከራ ተምሬ ያስኳትን ስራ ቀስ አስቀምጥ ራሴ ለፍልፌ ነው አስለፍልፉ። ሃሌሉያ በደንብ ሃሌሉያ በደንብ ሃሌሉያ። ኢየሱስ አለ። እኔ አልጠፋም። ኢየሱስ አለ። አረፈደም። ኢየሱስ ውስጤ ይገባል። ይለውጠኛል። ውስጤ ይገባል። ሃሌሉያ። ዕብራውያን ምዕራፍ 10 እንደው በእውነት ልንገራችሁ የአሜሪካን ሀገር ሰይጣን ከኢየሱስ እኛን ይወስዳል። ይሄ አለማመን ሳይሆን መሞት ነው። ኢየሱስን የሚያክል ከእጄ ማንም ባለውስጥ ከእጄ ማንም ተመስገን። አሁን አንዳንድ ሰዎች አሉ ዘንድሮን በሰላም ካለው እንደው ትልቅ ነገር ይሄ እምነት የለሽ እኔ ራሴ በኢየሩሳሌም በሰማይ እግሮችን እኔ ደካማ እኔ ሸፋፍ እኔ ኃጢአት ማይልቅ እኔ ራስ እገባ በሩስ እኔ ራስ በኢየሱስ ምክንያት እኔ ራስ ንገሩ ከፈለጋችሁ ለፖርትላንድ ሰይጣን፣ ለሲያትል ሰይጣን፣ ለምን ለሌላ ሀገር ሰይጣን ንገሩ። እኔ ሀገርን ምንም ብታረግ እኔ አንተን አቅ አታስቀር ራማስብ ወደ እሱ መግባት አለ። ሃሌሉያ በረም ሃሌሉያ አረ በረም ሃሌሉያ አረ በረም ሃሌሉያ። አሁን እየተናገርን ያለነው ተባረናል፣ ግን ተመልሰን እንገባለን በኢየሱስ ስም። ዕብራውያን ምዕራፍ 10 ላይ እንደዚህ ይላል። የኔ ጌታ ዕብራውያን ምዕራፍ 10 ከቁጥር 19 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት
በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለ የኢየሱስ ስጋውና ደሙ ወራሱ ለመግባት ድፍረት። አሁን ስንጸልይ እኮ ስንጸልይ ምናልባት እየተሰማ ነው፣ ምናልባት ጠፍቷል ነው ወይስ እየሰማ ነው? እየሰማ ዛሬ ባርቱና ነው እየሰማ። አንድ ስሙ እየሰማ ብቻ ነው። አንድ ጊዜ እንደዚህ ጅቡቲ የሚባል ሀገር ላይ ወንጌል ስራ ጀመረ። አንድ ወንድም ተጠመቀ እና ከዛ እኔ አቅም የለኝም፣ ገንዘብ ችግር አለ፣ እንዴትም ገንዘብ አጠራቅሜ ሄድና ይሄ የቸርች መጽሐፍ ሰጥቼ በዚህ ሌሎችን አጽናና ብዬ ሲሰጠው እኔ አልሰብክም። ምን ነው እኔ ኢየሱስ አይወደኝም፣ እኔ መንፈስ ቅዱስ መሰጥ እንደውም እኔ መንፈስ ቅዱስ አለመመራቴ ሰው ሁሉ ሰይጣን ሁሉ ነው የሚያውቀው። ለአንድ ሴትዮ ስመሰክርላት ሰምታ ለመሆኑ አንተ መንፈስ ቅዱስ ሰምተሃል አለች። ደነገጥኩ፣ ተዋረድኩ። ስለዚህ መጽሐፍ የሚዘይድ እኔ አልሰብክም። እኔ ደግሞ ሊሄድ ገንዘቤ አልቋል። እሱ ደግሞ በባቡር የሚገባ እንጀራ ሸጦ ነው የሚኖረው። ባቡሩ ሲገባ የተላከውን እንጀራ ቶሎ ዘሎ ካልገባ ሌቦች እንጀራውን ይወስዳሉ። ከቅርብ የኛ ከተማ ከኢትዮጵያ ከተማ ነው የሚላከው። በዚህ መሀል ይሰጣል፣ መንፈስ ቅዱስ ይሰጣል፣ እርግጠኛው ይሰጣል። ከዛ እኔ አልኩና እሱ የሆነች ጎጆ አለችው። እሱ ጎጆ ውስጥ ገብተን ባቡር መግቢያው ሰዓት ደርሶ እሱ ደግሞ ልቡ ተሰቅሎ እዛ እንጀራው ይወሰድበት እንትኑ በጣም ሀይሊ ቴንሽን ሆነ። እንዲህ ብዬታል፣ ጌታ ኢየሱስ ባቡር ሊገባ ነው፣ ቶሎ ስጠው። 2 ደቂቃ አልጸለይንም። ይሰማል፣ ቀላል ይሰማል። እኔ እኮ በእኔ ለማለት የሚገባው በሱ ና ብሎ በከፈተልኝ በአዲስና በሕያው መንገድ በተመረቀ መንገድ እርቅ በሆነ መንገድ ገብቻለሁ። ይሄ ደሙን አቅልሎ ማየት፣ እርቁን አቅልሎ ማየት በጌታ በኢየሱስ እንኳን መጸለይ እንዲህ ይጸለይ። ባቡር ሊገባ ነው፣ ቶሎ ስጠው። ይሰማ አንድ እህት መድኃኒት የምትባል ረጅም ዓመት መንፈስ ቅዱስ አልተሞላም ቸርች ውስጥ። ከዛ አንድ ቀን ይህ እምነት ሲመጣ እኮ ቁጥር ያስለፈልፋል። እዛ ቤቷ ሄድኩና ነገ 8 ሰዓት ላይ መንፈስ ቅዱስ ይሞላሻል። ከዛ ከእምነቱ ስትቀሰቅሱ ትፈራላችሁ። እምነቱ ደግሞ ሲመጣ ደፋር ነው። ከዛ ካልኳት በኋላ ደነገጠ። ምን አባቴ አቅብጦኝ ነው ነገ 8 ሰዓት ላይ ባትሞላ። አሁን እምነቱ ጠፋ። ቅድም የነበረው በደሙ መተማመን ምናምን ትኩስ ነበር። አሁን ሲቀሰቅስ ምን አባቴ ይሻለኛል። እሷ ደግሞ ትንሽ ቢታረፍ እንኳን ምን አለ 8-0-0 መጣች። አሁን ምንም አማራጭ የለም። የኢየሱስን ደም መጥፋት እምነቴ መጣ። 2 ደቂቃ አልጸለይንም። ስንት ዓመት ያልተሞላ ሴትዮ ጥቅም ሳናምን ስንቀር እንርቃለን። በደሙ ስናምን ከች ነው። ሃሌሉያ! በኢየሱስ ደም መግባት አግኝተናል። ሃሌሉያ!
አንዳንድ ሰው ረጅም ሰዓት ይጸልያል፣ ግን አልገባም። አንዳንድ ሰው ደግሞ ገብቶ ቀጥታ ጥቂት ደቂቃ ይጮሃል። አሜን ሃሌሉያ። ይብላችሁ መግባትን ካገኘን የሰው ኃጢአት ሙልጭ አድርገን መተው አለብን። አንተ በጽድቅህ ነው ወይስ በተከፈለልህ ነው? በተከፈለልህ ቢገባ ነው። የሌላውን አዳተው ይዞ መግባት ክልክል ባዶ። አንዳንድ ሰው እዚህ ጋር ወጥፎ እዚህ ጋር ወጥፎ እዚህ ጋር አይገባም። በር ላይ ፍተሻ አለ። ጢጥ መንገዱ የሰው ኃጢአት ይዞ መግባት ክልክል። ጢጥ የሌለው የማንንም ኃጢአት ትቶ እኔ ስማኝ እንጂ ምን ያደርግልኛል? የሰው ኃጢአት ምን ወለድ ያመጣልኛል? እዚህ ጀርስ አላችሁ የሰው ኃጢአት ንኩስ አድርጋችሁ የያዛችሁ ማትገቡ በር ላይ ግትር ብላችሁ የቱ ይሻላል? በእውነት ዛሬ ተልካችኋል። ቼክ ተደርጋችሁ ጢጥ የሌለው መግባት ወይስ በጢጥ ምክንያት ተመልሶ ወንድም ላይ አንዳች ቢለው ሰው ሰው ተመስገን አይቻልም። ትንሽ ትንሽ ይዘው ትንሽ ትንሽ ሃሌሉያ። ለመባረር ችግር መግባት አግኝተናል። አሜን በሉ። ሃሌሉያ በሉ። ፈጠን ልበል። ሁለት ይቀረኛል። ወደ ባህሪ ውድቀት ይሄ ኃጢአተኛ ባህሪ እኛ ውስጥ ገጠም ብሏል። ይሄ የባህሪ ውድቀት እንዲለቀቅ ግድ በምዕራፍ 8 እና ዓለም ሳይፈጠር አስቀድሞ የልጁን መልክ እንዲመስሉ አስቀድመው ደግሞ ወሰኑ። ክርስቶስን ቁጭ መሆን ግድ ነው። ሃሌሉያ ሃሌሉያ። በምዕራፍ 8 አንብበን እንላለን። መቃብር ስትሄዱ ሁሉም መቃብር ላይ የምታገኙት ሩጫ ይጨርሻል የሚል ነው። ጠጅ እየጠጣ ሞቶ ሩጫ ይጨርሻል። ይኸው መቃብሩ በሙሉ ሩጫ ይጨርሻል። አንደኛ የት ነው የሮጥከው? የቱ ጋር ነው? ምንድን ነው የጨረስከው? ደግሞ ይሄን የሚጽፈው ሰውዬው እኮ አይደለም፣ ዘመዶቹ ናቸው። ጌታ ኢየሱስ ማስተዋል ይስጠን። አሜን በላስ አለምንም ሃሌሉያ። ከዚህ ከኃጢአተኛ ባህሪ ያድነናል። ሮሜ ምዕራፍ 8 ቁጥር 28 እግዚአብሔርንም ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆኑ ዘንድ አስቀድሞ እያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና አስቀድሞም የወሰናቸውን በዚህ ውሳኔ የያዛቸውን እነዚህን ደግሞ ጠራቸው። የጠራቸውን እነዚህ ደግሞ አጸደቃቸው። ያጸደቃቸውን እነዚህ ደግሞ አከበራቸው። ቀጥታ ኢየሱስን መስዬ ነው ሰማይ እንደዚህ ወስኖ ነው የጠራው። ወይስ በደረስን ቦታ ሞተን ነው የምንሄደው? ኖ ቀጥታ ኢየሱስን መምሰል በባህሪ በመልክም በደምም በአጥንትም በሁሉ አሜን ሃሌሉያ። ይሄን ለማድረግ ሁለት ስቴጅ አለ። አንደኛ ሮሜ ምዕራፍ 3 ላይ እንደተጻፈው በሱ ስራ ያጸድቀናል። ሮሜ ምዕራፍ 3 ላይ እንደተጻፈው በሱ ስራ ያጸድቀናል። ሮሜ ምዕራፍ 3 እንደዚህ ላይ ቁጥር 19 አፍ ሁሉ ይዘጋ ዘንድ
ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ይህንን ቦታ ጀስቲፊኬሽን ማለት እግዚአብሔር ፊት ቀርቦ ንጹሕ የሆነ ማንም በኃጢአተኞች ምክንያት ምትክ ሆኖ በሞተው በተቀጣው በኢየሱስ ምክንያት የሰማይ ፍርድ ቤት በነፃ ይለቃል። ይሄ በኢየሱስ በማመን የሚገኝ ጽድቅ። አሜን። ማንም በስራ አይጸድቅም ማለት ማንም እግዚአብሔር ፊት ቀርቦ በስራ ንጹሕ ሆኖ የሚገኝ ማንም የለም። አሜን። ይሄ በእምነት የሚገኝ ጽድቅ ሁሉ እስቲ በእምነት የሚገኝ ጽድቅ። አሁን ጽድቅ ካገኘ ፍርዱ ከተነሳልን ወደ እሱ እንቀርባለን። አሜን። ጸጋ ለማግኘት እንቀርባለን። አዲስ ልብ እሰጣለሁ ባለው መሰረት እንዲሰጠን እንቀርባለን። መንፈሴን በውስጣቸው አኖራለሁ ባለው መሰረት መንፈሱን እንዲያኖር እንቀርባለን። የድንጋዩን ልብ ከስጋችሁ አወጣለሁ ባለው መሰረት እንዲያወጣ እንቀርባለን። ቀርበን የእኛ ጽድቅ ይበቅላል። ያ ደግሞ የሥራ ጽድቅ ይባላል። ስሙን ፊልጵስዩስ ልክ መጣ። የእምነት ጽድቅ እና የሥራ ጽድቅ በሉሲ። የእምነት ጽድቅ እና የሥራ ጽድቅ የኃጢአተኛ ባህሪ ሙልጭ አድርጎ ይለቅ በሥራ ጽድቅ ዘመን። ፊልጵስዩስ ላይ ምዕራፍ 1 አንዳንድ ሰው የእምነት ጽድቅ ብቻ ያምናል፣ የሥራ ጽድቅ አያምንም። ኖ ሁለቱም ያስፈልጋል። እስቲ ሁለቱም በሉ ድገሙ በረም በሉ። ፊልጵስዩስ ምዕራፍ 1 እንደዚህ ይላል። አንድ ከቁጥር 8 በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንደናፈቅኋችሁ እግዚአብሔር ምስክሬ ነው። ለእግዚአብሔር ክብር እና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለ ነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውነትና በማስተዋል ከፊት ይልቅ አቤት እያደገ እንዲበዛ ይህን እጸልያለሁ። አሜን። የጽድቅ ፍሬ ሞልቶባችሁ። ያዕቆብ ላይ የተጻፈው ምዕራፍ 2 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ አትመለከቱም። በነገራችን ላይ የፍርድ ሰዓት ላይ የእምነቷ አይደለም የምትፈለገው፣ በስራ የተገኘችዋ ጽድቅ ልጅ እሷን እንደ ስራችሁ እፈርዳለሁ። አቤት የኔ ጌታ እዛ አድርሰን በሉስ። የኔ ጌታ እዛ አድርሰን በሉስ። የኔ ጌታ እዛ አድርሰን። ጽድቅን የሚራቡና የሚጠሙ ብዙ ናቸው፣ ይጠቅማሉ። አሜን። ከባህሪ ውድቀት እንደዚህ በሱ ስራ አጽድቆ ምሕረት አድርጎልን የእኛ ስራ እንዲበቅል ጸጋ ሰጡ፣ አዲስ ልብ ሰጡ። እነሱ አሜን 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 አሜን። ይሄን ይቀይረዋል። ኃጢአት ያለው እኮ በሰው ልብ ላይ ልብ ይቀይራል። አሜን ባላ። ቆይ ልጠይቃችሁ። አሁን እንጨት ሞልቷል። እንጨት የሚበላ ሰው አለ? ይሄ አይፈልግም። ምን ለምን አይበላም ብትሉ ይሄ አይፈልግም። ድንጋይ የሚበላ ሰው አለ? ለምን? ይሄ አይፈልግም። ልክ እንደዚሁ ኃጢአትን የማይፈልግልን እርኩሰትን የማይፈልግ ሸይጣን እርኩሰት ማስገባት
የማይችል ልብ የክርስቶስ ልብ ምስገን ሃሌሉያ ሃሌሉያ እናታችሁ እንደሚለምናችሁ እቺ ቦታ ላይ ብንደርስ አገር ተሰብስቦ አይጠመቅም። እናንተ እንደዚህ እንዴት ነው የሆናችሁ? ቶክ ብቻ ከሆነ ማንም አይጠመቅም። ለቶክ ይሰጣል። ኢየሱስ እንደዚህ ከኃጢአት ሻል ሃሌሉያ ወራው ሃሌሉያ። አንድ ቀርታኛለች። ሰይጣን ላይ እንዴት ነው ስልጣን የሚኖረን? እና ቆላስይስ ሰይጣን ላይ አንዳንድ እንደዚህ ይላል። አንዳንድ ሰው በቃ ሰይጣን ሲመጣ ልክ ነው ማስገባ አየሽ እንዴ ባይጋብላ አንድ ጊዜ አንድ ሰውዬ ቤቱ ሰይጣን በጣም ሚስቱ ላይ ተቀምጦ በጣም መጣና እባክህ ጋሽ አለ። አይ እኔ ደግሞ ስራ ነበር። ሂድና አንተ ሰይጣን በጌታ በኢየሱስ ይበለው። ከዛ ሄዶ ኧረ ስለ ኢየሱስ ሰይጣን አንተ ኧረ ቤቴን ተው ስለ ኢየሱስ እንደዚህ ይለቃል። አይደቅ ቆላስይስ ላይ ነው በኢየሱስ አንዳንድ ሰው ምን ነው ሃሎ ቄሱ ቶሎ ና ድረስ ኢመርጀንሲ። ቄሱ ሰይጣን ማውጫ ነው። ሰይጣን በቄስ ይወጣል ያለማ ከዛ ቄሱ ይመጣና ምንድን ነው? ኧረ በጣም እያሰቃየኝ ነው። ከዛ በይ ሴትዮዋን አንገቷን አታደርግ ምን ጭጭ ይሄ እንኳን ቶሎ ሳይፈልግ አይቀርም። ይሄ ዳንጀረስ ነው። ቄሱ ደክሞ ወደ ቤት ጥሎ ይሄዱ እንዴ ወገቤ ተቆረጠ እኮ ሲጮህ በማግስቱ ወጥቶ አንተ ሴት ውጣ እምቢ ገራው አይ በስዳምና ይሻላል ፎሊ ሄደ አንዱ ሲዳማ ውስጥ ነው። ሰይጣን ያዘ ሴትዮ ጋር ሄደው ፉሊ ብዙ ነገር የለውም። ሰይጣኑ ሴትዮዋ ውስጥ ምን አጢፉ ሊሞልቅ ይችላል። ራስ ቁጣ ጠባባ ቆላስይስ ላይ ወለቅቹ እንዳለ ቆላስይስ ምዕራፍ 2 ከቁጥር 9 ጀምሮ ይላል። ቁጥር 3 ላይ ፍቅር የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደል። ክርስቶስ የእግዚአብሔር ምስጢር ነው። አሜን። ቁጥር 9 በእርሱ የመለኮቱ ሙላት ሁሉ በሰውነት ተገልጦ ይኖራልና። እቺ ቀጥሎ ያለች ለአለቅነትና በሉስ ለስልጣናትም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልተ በእርሱ ስትሆኑ ለስልጣንና ለአለቅነት ተሞልታችሁ
ክርስቶስ እኛው ሲያድር አለቃው ባለስልጣኑ እኛው ገብቷልና በእርሱ ሆናችሁ ያሱ ውስጥ ያለው እኮ ልክ የሚያገባው ትሬኒንግ እኮ ነው። ያ ለኃይላትና ለስልጣናት ጌታ የሆነው አንተ ሲገባ አቤት ለህይወት እሱ፣ ለባህሪ ነው እሱ፣ ለመታረቅ እሱ፣ አጋንንት ለማሸነፍ እሱ። አሜን አሜን። ኢየሱስ የት ላግኝ አንተ ሁሉ እኔ የት ላግኝ አንተ የት ላግኝ ኢየሱስ አሜን። ወራም ሃሌሉያ ጨርሽ ሁለት ተወስድ ከኢየሱስ ሃሌሉያ ወራም ሃሌሉያ ሃሌሉያ ኢየሱስ የጥያቄ መልስ፣ የህይወት ጥያቄ መልስ፣ ከፍርድ ማምለጫ፣ አጋንንት ላይ ባለስልጣን መሆን። አሜን። የባህሪ ለውጥ ማምጫ፣ ህይወት ማግኛ። አሜን አሜን። እንዴት እናገኛለን? ንስሐ ገብተን መንፈስ ቅዱስ ተሞልተን በጌታ በኢየሱስ ተጠምቀን አምነን በሱ ወደ አማራነት ሳንቀየር፣ ወደ ኦሮሞነት ሳንቀየር፣ ኢየሱስን ሳንክደው ውስጥ ያለው በልሳን እያናገረን ሃሌሉያ ኦሮሞ ሃሌሉያ የሰው ብርታት ሳይሆን የሱ ብርታት ይሰራል። አሜሪካን ቀርቶ የፈለገ ሲኦል ለምን አይሆን? ሄደን እንሰብካለን። ከሲኦል ደግ ሰዎች ይወጣል። የኔ ህይወት አይጠፋም። በሱ ለዘላለም ይድናል፣ ያሸንፋል። ጨርሻለሁ። ኢየሱስን አግኙ። ኢየሱስን እናገኝ፣ እናሸንፋል። ኢየሱስ